አሰላሙ አለይኩም ሰላም 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 ብያለሁ። ሌላ አይነት ተከታዮች እንደው ሰላማችሁ በያላችሁ በሰላማችሁ ይብዛልኝ። እንዴት ናችሁ? እኔ ደህና ነኝ፣ ሰላም ነኝ፣ አልሐምዱሊላህ። በነገራችን ላይ መንገድ ላይ የተጋዝኩ ነው። መንገድ አይመችኝም፣ የመኪና ጉዞ አይመችኝም። መኪና ላይ በጣም ነው የሚያማኝ፣ ወላሂ በጣም ነው የሚያማኝ። እንግዲህ አይሆንም፣ አልሄድም፣ ቤት እቀመጣለሁ ማለት መብት የለኝም። ነገያችን ለማሸነፍ የዛሬ ህመማችን ረስተን ዋጥ አድርገን መንቀሳቀስ ነው። ከፈጣሪ ፍቃድ ፈጣሪ የሰጣንን አመስግኖ መቀበል፣ አልሐምዱሊላህ ብሎ መቀበል ነው። እንግዲህ የኛ አማራጭ ሌላ አማራጭ የለንም። በሰው ሀገር ላይ እንዴት ናችሁ? እናንተስ ደህና ናችሁ? በምን ሁኔታ ነው ያላችሁት? እንዴት ናችሁ? ታገሱ። ትዕግስት መጨረሻው ያፈራል እላችኋለሁ። እኔ በጣም ያመኛል፣ ግን ህመሜንም ሁሉንም ነገር ዋጥ አድርጌ ችዬ የተንቀሳቀስኩ ነው ያለሁት። ታዛዥ ሆኜ እሺ ብዬ የተጋዝኩ ነው ያለሁት። እናንተስ እንዴት ናችሁ? እንደምን አላችሁ ይላችኋለሁ። አብሽሩ፣ ሁሉም ያልፋል፣ ሁሉም ለበጎ ነው። ፈጣሪ ሁሉንም ነገር ያሳልፍልን። ዋናው ነገር የኛ ድርሻችን ተመስገን አሜን ብሎ መቀበልና ሁሉም ነገር ያልፋል። ያሰብነው አላማችን ለመድረስ ዛሬ ትዕግስተኛ መሆን፣ ህመማችንም ስቃያችንም ራባችንንም ሁሉንም ነገር ችለን ታግሶ ማለፍ ግዴታችን ነው የኛ። ያ ሁሉም ሰው ሲሰራም ሲለፋም አይራቡም አይደለም፣ አይጠማም አይደለም፣ ይራባል። ስቃይ የለበትም አይደለም፣ ይሰቃያል። የስራ ብዛት የለበትም አይደለም፣ ይበዛበታል። ሁላችንም ኢት ወንድሞቼ እንዴት ናችሁ? አብሽሩ፣ ሁሉም ነገር ያልፋል። ግን ታገሱ። ነገያችን ለማሻሻል ለማሸነፍ ዛሬ ትዕግስተኛ መሆን በእኛ ይጠበቅብናል፣ ግዴታችን ነው። የነገያ ህይወታችን ለማሳደስ ዛሬ ትዕግስተኛ ሆኖ ሁሉንም ነገር ቻል አርገን ለፈጣሪ ብቻ ቦታ ሰጥተን ከፈጣሪ ጋር ህመማችንም ቁስላችንም ሁሉንም ነገር ከፈጣሪ ጋር አውርተን ሁሉንም ነገር ያልፋል አመስግነን ተመስገነን መጋዝ አለብን እላችኋለሁ። ውዶቼ እንዴት ናችሁ? አብሽሩ። ሁሌ እኔ ቤት መሄድ ሁሌ ጉዞ ላይ ነን፣ ግን አልሄድም ማለት አልችልም፣ መብት የለኝም። ያ አልሄድም፣ አይ መንገድ መኪና አይመችኝም ያመኛል ብልል ሌላ ነገር ሊፈጠር ስለሚችል እኔ እሱን አውቄ አልሄድም ማለት አልችልም። አልሄድም ይሄዳለሁ። ህመሜንም ሁሉንም ነገር ዋጥ አድርጌ በጣም ነው የሚያመኝ። በነገራችን ላይ እስቲ ምን ቢያደርግለት ምን ብላደርግ ይተወኛል? በእናታችሁ የምታውቁ ሰዎች ንገሩኝ። በጣም ነው የሚያመኝ፣ በጣም ነው የሚያመኝ። መኪና ላይ በጣም ያመኛል። እንግዲህ ሁሉንም ነገር ፈጣሪ ነው ያመጣ፣ ፈጣሪ ያመጣ፣ ፈጣሪ ያነሳዋል። ዱአ አድርጉልኝ። እንግዲህ በተረፍ አብሽሩ ይላችኋለሁ። ሁሉም ያልፋል። አብሽሩ። እስከሚያልፍ ግን ያልፋል። እስከሚያልፍ ያልፋል። ልፋት እንዳለበት ማወቅና ማጋዝ አለብን ይላችኋለሁ። አብሽሩ። ሁሉም ነገር ለሀይር ነው፣ ለበጎ ነው። ይሁን በሉትና አሳልፉት። ህመም የለበትም አንድ ሰው፣ ስቃይ የለበትም፣ ራብ የለበትም፣ ጥም የለበትም፣ ችግር የለበትም፣ ህመም የለበትም አይባልም። ሁሉም ሰው ውስጣዊ ይኖርበታል። ግን አብሽሩ፣ በርታ ብላችሁ ህመማችሁንም ስቃያችሁንም ዋጥ አድርጋችሁ ለፈጣሪ ነግራችሁ ተጋዙ ይላችኋለሁ። አብሽሩ፣ ያልፋል። እስከሚያልፍ ያልፋል እንጂ ያልፋል። በሰላም በደስታ በፍቅር ለሀገራችን አብቃን። ከድንገተኛ ሞት ካላሰብነው ህመም ከስቃይ ከድንጋጤ ፈጣሪ ይጠብቀን። ወጥቶ ከመቅረት ፈጣሪ ይጠብቀን። ፈጣሪ በሰላም በደስታ ለሀገራችን አብቃን። ቤተሰቦቻችንም ፈጣሪ ይጠብቅልን። ሁሉም ነገር ፈጣሪ ያውቃል። ነገያችን እኛ አናውቅም፣ ፈጣሪ ነው የሚያውቀው። እንግዲህ ለፈጣሪ ቦታ ሰጥተን ሁሉንም ነገር ከምንም ከስብጭትም ከምንም ርቀን ሁሉንም ነገር ለፈጣሪ ሰጥተን በፈጣሪ ገብተን ብንጋዝ ደስ ይለኛል። አብሽሩ።
ብዙ ሰው ስብጭ ይለዋል፣ ብስራ ይበዛበታል፣ ህመም አለ፣ ራብ አለ፣ ምን አለ። ሁሉንም ነገር ታገሱ፣ ያልፋል፣ አብሽሩ ይላችኋለሁ ውዶቼ። እንግዲህ አሁን የተጓዝነው ረጅም መንገድ ተጓዝነ ነው። በጣም ያመመኝ ነው ያለሁት። ምንም ማድረግ አይቻልም። ዋጥ አድርጌው የተጓዝኩ ነው። ጨከን ብዬ የተጓዝኩ ነው። እንግዲህ ፈጣሪ መድኃኒት ይላክልኝ። ምንም ማድረግ አይቻልም። ያው በጣም ስላመመኝ እንጃ አላቅም፣ ምን ማድረግ እንዳለብኝ አላቅም። ዝም ብዬ የተጓዝኩ ነው። ሁሌም ይካሄዳል ቤታችን። ምንም ማድረግ አይቻልም። በልበላም በልጠጣም ቤት ቢቀመጥ ደስ ይለኝ ነበረ። ነገር ግን አይሆንም። ሌላ ነገር ስለሚፈጠር ከሴትዮ ጋር አልሄድም ብልል ወይ ሌላ ነገር ሊሆን እንደሚችል ስለዛ ህመሙንም ዋጥ አድርጌ ወጥቻለሁ። የወጣሁበት አላማ ለማሳካት ሁሉንም ነገር ቻል አድርጌ ሁሉንም ነገር በራሴ የሚደርሰው ህመም ስቃይ ቻል አድርጌ መጓዝ ነው። ዋናው ነገር አላማችንን ማሰብ ነው። የወደፊት አላማችን ምንድነው? ምንስ ለማድረግ ነው? ለምንስ? ከምንወደው ከቤተሰቦቻችን፣ ከምንወደው ከቤታችን፣ ከምንወደው ከእህት ወንድሞቻችን፣ እንደውም ደግሞ በዛ ተመሰሉ ሰው ለምን ተለያይተን ነገያችን ለማሸነፍ ነው። ስለዚህ ጠንከር ብለን መስራት፣ ጠንከር ብለን ሁሉንም ነገር ጠንከር ብለን አሁን ብታዩኝ ላብ በላብ ውሃ እየታጠብኩ ነው የሚመስለው፣ ሻወር የወሰድኩ ነው የሚመስለው። ብታዩ ውሃ በውሃ ነው የሆንኩት። ነገር ግን ሁሉም ያልፋል አልሐምዱሊላህ ብዬ እየተጋስኩ ነው ይላችኋል።